በጌታ በኢየሱስ ክርስቶስ ስም ሰላምና ጸጋ ይብዛላችሁ። አንድ መልእክት ሼር ላደርግላችሁ በዚህ ቦታ ቆሜያለሁኝ። በጌታ በኢየሱስ ክርስቶስ ስም በዚህ ዓመት በዚህ ወር በዚህ ሳምንት በዚህ ቀን ብቻ ሳይሆን በዚህ 24 ሰዓት ውስጥ እግዚአብሔር ጆሮአችሁን ጭው የሚያደርግ መልካም ነገር ቤታችሁ ላይ ያደርጋል። በሕይወታችሁ ላይ፣ በነገራችሁ ላይ፣ በማንነታችሁ ላይ እግዚአብሔር በቤታችሁ ላይ በዚህ 24 ሰዓት ውስጥ በዚህ ቀን እግዚአብሔር ቤታችሁ ላይ እንግዳ ነገር ያሰማል። ለብዙ ዓመታት ያለቀሳችሁበት፣ ለብዙ ዓመታት ጌታ ሆይ አይበቃኝም ወይ የተቀመጥኩበት፣ ያለቀስኩበት፣ ግራ የተጋባሁበት አይበቃኝም ወይ ላላችሁ በዚህ 24 ሰዓት ውስጥ በዚህ አንድ ቀን ውስጥ እግዚአብሔር በቤታችሁ ላይ፣ በነገራችሁ ላይ በተለይ ታማሚዎች ካላችሁ፣ የቤተሰብ ችግር ያለባችሁ ሰዎች ካላችሁ፣ ሆስፒታል ጥያቄ ያለባችሁ፣ ሆስፒታል ላይ ያሉ ሰዎች፣ ኮማ ውስጥ ሊገቡ ያሉ ሰዎች ካሉ ይሄን መልእክት አድርሱላቸው። የሰማይ አምላክ እግዚአብሔር ወደ እነሱ ይሄዳል። የሰማይ አምላክ እግዚአብሔር ወደ ነገራችሁ ይሄዳል፣ ወደ መንገዳችሁ ይሄዳል። አንድ የተጨነቀች ነፍስ፣ መንገድ ያጣች፣ ነገር የተዘጋባት፣ ሁኔታ የተቆለፈባት አንድ ነፍስ ትኖራለች። ለዛች ነፍስ መልእክት አለኝ። እግዚአብሔር ቃል ሲናገር የእግዚአብሔር ቃል ሉቃስ ላይ እንዲፈውስ ኃይል ሆነለት እንደሚል ማለት ነው። በኢየሱስ ስም ስልጣን ጸልያለሁ። ኃይል ሆነ፣ የማለፍ ኃይል ሆነ፣ የማምለጥ ኃይል ሆነ፣ አዲስ ነገር ውስጥ የመግባት ኃይል ሆነ፣ የእግዚአብሔር ማዳን የማየት ኃይል ሆነ። ይሄን ለሚሰሙ ሰዎች በሙሉ የእግዚአብሔር ጣልቃ ገብነት በሕይወታችሁ ላይ ሆነ። ይሄን እንደሚሰሙ በሙሉ በቤታችሁ ላይ፣ በታሪካችሁ ላይ፣ እናንተ በጠየቃችሁበት፣ ባንኳኳችሁበት የእግዚአብሔር ጉብኝት በጠየቃችሁበት ነገር በሙሉ የእግዚአብሔር ማዳን ሆነ። አይከብድባችሁም፣ ነገር አይከብድባችሁም። ከዛሬ ቀን ጀምሮ ያንኳኳችሁበት በር አይዘጋባችሁም። በር ተዘግቶ አይቆይባችሁም። እግዚአብሔር ምርኳችሁን ይመልሳል። የእግዚአብሔር ቃል ሲናገር ኤርምያስ ምዕራፍ 29 ላይ እግዚአብሔር ለእስራኤላውያን በባቢሎን አገር ተማርኮ እያሉ እንዲህ ብሎ ተናገረ። እግዚአብሔር በሚያጽናና ቃል ተናገረ። 70 ዓመት ባለቀ ጊዜ ምርኳችሁን መልሳለሁ እንዳለ፣ ጸሎታችሁን እሰማለሁ እንዳለ፣ ከተበተናችሁበት ቦታ እሰበስባለሁ እንዳለ በኢየሱስ ስም ነገራችሁ የሚሰበስብበት፣ የተበተነባችሁ ነገር የሚሰበስብበት፣ ታሪክ የሚቀየርበት፣ መዝገብ የሚገለበጥበት እንደ ሃማ መጽሐፍ እንደሚናገር ሃማ ለመርደክዮስ ያዘጋጀው ግንድ ላይ ራሱ እንደተሰቀለ ጠላቶቻችሁ የሚሰቀሉበት ለእናንተ ምስጋና ጊዜ፣ የድል ጊዜ፣ የእግዚአብሔር ማዳን የምታዩበት ጊዜ በእናንተ ላይ ሆኗል። በኢየሱስ ስም ይህን ቃል ሼር አድርጉ፣ ለብዙ ሰዎች አድርሱ። ሻሎም